ብዙ ጊዜ ትምህርት ላይ በጣም አሪፍ የነበሩ ልጆች ምጡቅ የምንላቸው ልጆች አት ሰም ፖይንት ላይፋቸው ላይ ስትረግል ያደርጋሉ 20-30 ዓመት ሲገቡ ብዙ ጊዜ ኖቲስ ያደረኩት ነገር ነው። እኔ ላይም አሁን በትንሹ ኖቲስ እያደረኩት ነው። ሶ ሃይ ስኩል ላይ አሪፍ የሚባል አይነት ተማሪ ነበርኩ። ሶ ሰልፍ ወርዜን ወይም ማንነቴን ከውጤቶቼ ጋር አታች አድርጌው ነበር እና እነዛ ጎበዝ የነበሩ ተማሪዎች ልክ አደልት ሁድ ላይ ሲገቡ ወይም እድሜያቸው እየገፋ ሲሄድ እየጨመረ ሲሄድ ሎስት ይሆናሉ፣ ይጠፋሉ። ምክንያቱም በሀሳባቸው ኢንተለጀንስ ወይም ወረቀት ላይ ጎበዝ መሆን የወደፊት ላይፋቸው ላይ ሪፍሌክት የሚያደርግ ይመስላቸው ነበር። ሶ አሁን ላይ አጥንተው ጥሩ ውጤት ማምጣታቸው የወደፊት ላይፋቸውንም አጥንተው ላይፋቸው ላይ ጥሩ ውጤት እናመጣለን የሚል አይነት ማይንድሴት እየቀረጸባቸው እየሄደ ነው። ሶ ይሄንን ቪዲዮ እየሰራው ያለሁት ማጥናት ጥሩ አይደለም ምናምን ለማለት እኔ አጠናለሁ፣ ስቲል የዩኒቨርሲቲ ተማሪ ነኝ፣ እያጠናው ነው። አም ወርኪንግ ቱዋርድስ ማይ ዲግሪ ለመያዝ እየተማርኩ ነው። የቪዲዮ መጨረሻ ላይ ለምን ይሄንን ቪዲዮ እየሰራሁት እንደሆነ ግን አንደርስታንድ ታደርጋላችሁ። ስለዚህ ኮመንት ሴክሽን ላይ ገብታችሁ እኔን ለመሳደብ እንዳትቸኩሉ። ሶ ስለዚህ በ5 ሴክሽን ከፍለን እንመልከተው። የመጀመሪያው ሴክሽናችን the hidden lie about being smart. by the way ይሄ ቪዲዮ ኢንስፓየር የተደረገው አይ ቲንክ ከ3 ቀን በፊት የተለቀቀ የማርክ ማንሰን ቪዲዮ አለ። የሰትል አርት ኦፍ ናት ጊቪንግ አ ፋክ ጸሐፊ ነው። ከሱ ቪዲዮ ነው አብዛኛውን ነገር የወሰድኩትና በጣም ከኔ ጋር ሪሌት ስላደረገ ሊጠቅማችሁ ይችላል ብዬ ነው እየሰራሁት ያለሁት። the hidden lie about being smart የተደበቀው ውሸት፣ ስማርት ስለመሆን የተደበቀው ውሸት ብዙ ጊዜ ሃይ ስኩል ላይ፣ ኤሌመንታሪ ላይ፣ ሚድል ስኩል ላይ ምናምን በጣም ፐርፎርም የሚያደርጉት ልጆች በትንሽ ኤፈርት ብዙ ሪዛልት ማምጣት የሚችሉ አይነት ሰዎች ነው። ትንሽ አጥንተው ቶሎ የሚገባቸው አይነት ሰዎች፣ ቶሎ ነገሮችን አንደርስታንድ የሚያደርጉ ሰዎች። እንደዛ አይነት ሰው ስንሆን የወደፊት ህይወታችን ላይም በትንሽ ኤፈርት ብዙ ለውጥ ማግኘት ምንችል ይመስለናል። እና ኤርሊ አካዳሚክ ሰክሰስ ሲኖረን ከልጅነታችን ጀምሮ ሰክሲድ እያደረግ የምንሄድ ከሆነ የወደፊት ህይወታችን ላይም ሰክሰስ ጋረንቲድ ይመስለንና ችላ እንለዋለን በቃ መስራቱን። ምክንያቱም በቃ I'm gifted, why would I work hard, why would I fail? ገብቷችኋል አይደል? ነገር ግን ያቺ ማይንድሴት ቀስ እያለች ከመንገዳችን እያሳታችን የምትሄድ አይነት ማይንድሴት ነው። ሁለተኛው ሴክሽናችን how does the smart identity form in childhood? በልጅነታችን ብዙ ጊዜ ፕሬዝ የምንደረግ አይነት ሰዎች ከሆነ አንተ እኮ በጣም ጎበዝ ነህ፣ ሪዛልታችንን እያዩ አንተ በጣም ትችላለህ የምንባል ከሆነ ማንነታችንን ከዛ ፕሬዝ ጋር እናገናኛለን። በተለይ ደግሞ እንደ ኢትዮጵያ አይነት ኤጁኬሽናል ሲስተም ሲሆን ራንክ የምንደረግበት እንትና ከገሌ ይበልጣል የሚባልበት ራንኪንግ ሲስተም ወይም ኤጁኬሽን ሲስተም ሲኖረን ደግሞ ወደ ኮምፒቲሽን ይከተናል። በልጅነታችን ማንነታችን ምን ላይ ነው የሚገነባው ማለት ነው? ፕሬዝ፣ አድናቆት፣ አንተ ጎበዝ ነህ፣ አንቺ ጎበዝ ነሽ የሚሉት ፕሬዞች ላይ እና ኮምፓሪዝን ላይ እንትናን በለጥኩት፣ እንትና በልጦኛል። ማንነታችንን ከፕሬዝ እና ከኮምፓሪዝን ጋር እያዋሃር ነው እንሄዳለን። ከ8 እስከ 11 ዓመታችን ባለ ውስጥ we decide who we are። ከምንሰማው ነገር፣ ከምንሰማው ፕሬዝ፣ ከሌሎች ሰዎች ጋር ተፎካክረን የምናሸንፍ ከሆነ ማንነታችንን በዛ ዙሪያ የምንገነባው ከ8 እስከ 11 ዓመታችን ላይ ነው። ይህንን ቪዲዮ እያያችሁትና ከእናንተ ጋር ሪሌት እያደረገ ከሆነ እዛ እድሜ ላይ የገነባችሁት ማንነት ምንድን ነው? I am smart፣ እኔ ጎበዝ ነኝ። ይህንን በዚህ ከጨረስን ወደ 3ኛው ሴክሽን እንግባ። the identity trap። አንዴ ስማርት ነኝ የሚለውን ማንነት ከተላበስን በኋላ ጭንቅላታችን ያንን ማንነት ፕሮቴክት ለማድረግ ደፋ ቀና ይላል፣ ፋታ ያሳጣችኋል። ከዛን ደግሞ ትምህርታችሁ ላይ ሰክሲድ ስታደርጉ ፕሩቭ እያደረጋችሁለት ነው የምትሄዱት ለራሳችሁ ስማርት እንደሆናችሁ። በዛም ምክንያት ለራሳችሁ ስማርት የሚለውን ማንነት ስለሰጣችሁት because you don't fail ትምህርት ላይ ማሪፍ ሰክሲድ እያደረጋችሁ ነው። ትምህርት ላይ ሰክሲድ ማድረጋችሁ ደግሞ ለራሳችሁ የሰጣችሁትን ማንነት ጎልቶ እንዲወጣ እያደረገው ስለሆነ ስትረግል ማድረግ ትፈላላችሁ። የሆነ ነገር ላይ ስትገቡ ኦልሬዲ በቃ ስማርት ነኝ አልወድቅም ብላችሁ ስለምታስቡ ከስክራች መጀመር ይከብዳችኋል። ቀስ እያለ በጊዜ ሂደት being smart becomes a prison፣ እስር ቤት ይሆንባችኋል። you have to be smart in everything። በቃ ራሳችሁን አንዴ ጎበዝ ነኝ ሁሉም ነገር ላይ ጎበዝ ነኝ ብላችሁ ስላሳመናችሁት ስላሳመን ነው እንበል፣ ወደ እናንተ ብቻ ዳይሬክት አላደርገው ከኔ ጋርም ሪሌት ስለሚያደርግ ጎበዝ ነን ብለን ራሳችንን ስላሳመን ነው አዲስ ነገር ለመሞከር ስንፈልግና ወዲያውኑ እዛ ነገር ላይ ፐርፌክት ሳንሆን ስንቀር ዊል ቢ ላይክ ለምን ስትረግል አደርጋለሁ እኔ እኮ ስማርት ሰው ይሄ ለኔ የማይገባ ፊልድ ሆኖ ነው ብለን እንተዋለን። በድጋሚ ይሄንን ቪዲዮ እየሰራው ያለው ጉብዝና መጥፎ ነገር ነው እያልኩ ሳይሆን እንደው ሚስጥሩን አልነግራችሁ። ቆይ የቪዲዮ መጨረሻ ላይ ታውቁታላችሁ ስለምን እየሰራሁት እንደሆነ። አራተኛው ሴክሽናችን avoiding failure and missing key life skills። ራሳችንን በጣም ስማርት ነኝ ምንም ነገር አይከብደኝም ብለን እየሸነገል ነው ሳለ ዙሪያችን ላይ ያሉ ሰዎች የተለያዩ የህይወት ስኪሎችን እየተማሩ ነበር። በስትረግል ፐርፎርም ማድረግ፣ ወድቆ መነሳት፣ ከሌሎች ሰዎች የሚደርስን ትችት ኮንትሮል አድርጎ ከዛ ትችት ተሽሎ መገኘት የመሳሰሉትን ስኪሎች ለህይወት በጣም አስፈላጊ ናቸው። ከቡክ ስማርትነት ይልቅ የዕለት ተዕለት ህይወታችን ላይ በጣም የሚያስፈልጉን ስኪሎች እነዛ አቨሬጅ የሚባሉ ተማሪዎች እየገነቡት ነበር። ለምሳሌ እንደ ኤፈርት፣ በቃ መታገል፣ መልፋት because they're not gifted አይደሉም። ዝም ብሎ ያገኙት ነገር የለም። ስለዚህ
ይለፋሉ፣ ፐርሲስተንት ናቸው፣ ይወድቃሉ፣ ይነሳሉ፣ ውጤታቸው ይበላሻል፣ ለማስተካከል ይሞክራሉ። የመሳሰሉ ጎን ለጎን ሌላ ነገርም ኤክስፕሎር ያደርጋሉ ማንነታቸውን ፊገር አውት ለማድረግ ማለት ነው። ኤንድ ኢሞሽናል ፕራክቲስ ኢሞሽናቸውን ፕራክቲስ ያደርጋሉ። ሲወድቁ እንዴት መመለስ እንዳለባቸው አንደርስታንድ ያደርጋሉ። አዲስ ነገር ሲጀምሩ ሁሌ ጎበዝ መሆን እንደሌለባቸው ለራሳቸው ኦልሬዲ ነግረውታል። ስለዚህ እነዛን ስኪሎች ኦልሬዲ ቢልድ እያደረጉ ከኢንተለጀንስ ይልቅ ደግሞ አደልቱድ ላይ የሚጠቅሙት እነዚህ ስኪሎች ናቸው ብዬ አስባለሁ። ወደ አምስተኛው ሴክሽን ስገባ why the real world feels so hard። ትክክለኛ ኑሮ የትልቅ ሰው ብለን የምናስበው ኑሮ ቡክ ስማርትነትን ወይም ጥሩ ውጤትን አይደለም ሪዋርድ የሚያደርግ ወይም ጊፍትድ መሆንን ማጥናት መቻልን ጥያቄዎችን እጅ አውጥቶ መመለስን አይደለም ሪዋርድ የሚያደርገው። እነዛ ነገሮች ቢውልድ የሚያደርጉት ጥሩ ነገሮች አሉ። ነገር ግን እነዛ ነገሮች ላይ ኦብሰስ የምናደርግ ከሆነ ህይወታችንን በሙሉ ትምህርት ላይ ጎበዝ ስለመሆን ብቻ እያሰብን ከገነባ ነው እንደዚህ አይነት ፕሮብለም ውስጥ የምንገባው። የትልቅ ሰው ህይወት ብለን የምናስበው ሪዋርድ የሚያደርገው ቅድም እንዳልኳችሁ ከውድቀት መነሳት፣ ከሰዎች ጋር ኮላቦሬት ማድረግ፣ ከሌሎች ሰዎች መማር፣ ኢሞሽናል ማቹሪቲ እና ብዙ ጊዜ የትምህርት ቤት መጽሐፍ ላይ ተተክሎ የሚያደግ ሰው እነዚህን ስኪሎች ቢውልድ ለማድረግ we don't have time ሁላችንም ነን እዚህ ጋር ስለ ሁላችንም ነው እያወራለሁ። እንደ ቦነስ እስኪ 3 ሴክሽኖችን ልጨምርላችሁ። ብዙ ጊዜ the smart students they tend to be isolated ራሳቸውን አይሶሌት ያደርጋሉ and they have weak relationships ከሌሎች ጋር ያላቸው ግንኙነት ብዙ ጠንካራ አይደለም because they are too smart vulnerability avoid ያደርጋሉ። መውደቅ አልለመዱም። they're always the smart one they're always ሌሎች ሰዎች የሚያግዙት ሰዎች እንጂ የሚታገዙት አይደሉም። vulnerability ፊር ማድረግ ደግሞ ወይም ከጓደኞች ጋር ጥልቅ የሆነ ግንኙነትን መፍራት ደግሞ ሻሎ የሆነ ሪሌሽንሺፕን ክሬት ያደርጋል። የላይ ብቻ ከላይ የሆነ ሪሌሽንሺፕ አለ አይደል ጠልቆ ማይገባ ስለዛ ሰው በደንብ አታውቁም። ሶ ኢትስ ናት ጎና ቢ ዲፕ የሆነ ሪሌሽንሺፕ። ስለዚህ ብዙ ጊዜ አይሶሌትድ የመሆን ስሜት ይሰማቸዋል እና ቀደም እንዳልኳችሁ ሌላ ሰው አጋዥ ናቸው። they're always superior እና superior እንደሆን ስናምን ከሰው በላይ እንደሆነ ስናምን ደግሞ ኢትስ ሃርድ ከሌሎች ሰዎች ጋር ሪል የሆነ ጀኒዩን የሆነ ኮኔክሽኖችን ቢልድ ማድረግ ማለት ነው። ቀጣዩ ሁለተኛው ቦነስ ሴክሽናችን ላይ ስለ ኤግዛምፕሎች ልንገራችሁ። ብሮክን ጂኒየስስ በጣም ጂኒየስ የነበሩ የማርክ ማንሰን ቪዲዮ ላይ የተጠቀሱ ጂኒየሶች ናቸው እነዚህ። ዊሊያም ሲድስ የሚባል ሰው ያለ ቦቢ ፊሸር ስለነሱ ሪሰርች ማድረግ ትችላላችሁ። ስማቸውን ከላይ አስቀምጥላችኋለሁ። በጣም ብሪሊያንት ነበሩ። አይኪዋቸው በጣም it was out of this world በቃ ማንም ሰው እንደነሱ አይነት አይኪው አልነበረውም እና ነገር ግን አይሶሌትድ እና አንሃፒ ነበሩ። ብቸኛና ደስተኛ ያልሆነ ህይወት የሚመሩ አይነት ሰዎች ነበሩ። ሶ ኢንተለጀንስ ብቻ በጣም ስማርት መሆን ብቻ ከብቸኝነትና ከውድቀት አላዳናቸው። የመጨረሻው ቦነስ ሴክሽናችን እነዚህ ሰዎች ቪክቲም ሜንታሊቲን ቢልድ ያደርጋሉ። at some point of their life ሰዎች እኔን አንደርስታንድ አያደርጉኝም they're too dumb ገብቷል። እኔ am too smart ከነዛ ሰዎች ጋር ሄንግ አውት ለማድረግ ምክንያቱም they don't understand me አይረዱኝ። እቺ ምድር ለንደን አይነት ሰው አልተፈጠረችም ወደሚል አይነት ማይንድሴት ይገባል። ይሄ ማይንድሴት ደግሞ አስሮ ያስቀራቸዋል ከሰው ጋር ይግባቡም ቅድም እንዳልኳችሁ ማለት ነው። ማርክ ማንሰን 3 ስቴፖች ተናግሯል። ከዚህ the smart kid ከሚባለው ፕሪዝን ራሳችንን ነቅለን ለመውጣት 3 ስቴፖችን ሰጥቶናል። የመጀመሪያው drop the identity stop defining yourself as the smart one ራሳችሁን I am the smart one ብላችሁ ዲፋይን አታርጉ። እዚህ ጋር ራሳችሁን መጥፎ የሆነ ኢንፌሪየር የሆነ ቦታ ትንሽ የሆነ ቦታ ስጡት እያልኩ ሳይሆን ነገር ግን ራሳችሁን አትሰሩ። you're not just the smart one እናንተ ጎበዙ ተማሪ ብቻ አይደላችሁ you're different things። አሪፍ ኳስ ተጫዋች ልትሆኑ ትችላላችሁ። አሪፍ ሚውዚካል ኢንስትሩመንት የሚጫወት ሰው ሊሆን ትችላላችሁና አሪፍ ተማሪ ነኝ ብቻ በሚለው አይደንቲቲያችሁን ቢልድ ማድረግ የለባችሁ። ይሄን የምታረጉት ቅድም እንዳልኳችሁ ለራሳችሁ ዝቅ ያለ ፖዚሽን ለመስጠት ሳይሆን is to protect yourself from ego ኢጓችሁን ላለመጨመር ነው። ምክንያቱም ኢጓችሁ ኢንፍሌትድ ከሆነ ቅድም እንዳልኳችሁ ከትንሽ ነገር እየወደቃችሁ መነሳትን እየፈራችሁ ትሄዳላችሁ። ሁለተኛው always assume others know more። ብዙ ጊዜ እሳሳት የነበረው ነገር ምንድነው እኔ ከሰዎች ጋር ስሰበሰብ የተሻለ ዕውቀት አለኝ ብዬ ስለማስብ የነበረው አወራለሁ ብዙ and ያንን በመታረጉ ሰዓት ከያንዳንዱ ሰው መማር የምትችሉት ነገር ቢኖር እንኳን መማር አትችሉም ያን ነገር ምክንያቱም you're too full of yourself ስለናንተ ብቻ ያያሰባችሁ ስለሆነ ስለናንተ ስማርትነስ ብቻ ያያሰባችሁ ስለሆነ ከሌሎች ሰዎች መማር ያለባችሁ ነገር ለማደግ መውሰድ ያለባችሁ ነገር እያጣችሁ ትሄዳላችሁ። ስለዚህ always assume people around you know something you don't እናንተ ማታውቁትን የሆነ ነገር እንደሚያውቁ ለራሳችሁ ንገሩት። ሶስተኛው practice being bad I know this is hard በጣም ከባድ ነገር ነው እየነገርኳችሁ ያለሁት ግን ጎበዝ ያልሆናችሁበትን ነገር ውስጣችሁ ደስ ባይላችሁ እንኳን ሞክሩት። በቃ ከታች የዘቀጠ ነገር ቢሆን ራሱ try it out who cares ሰዎች ፊት ውደቁ ከዛን ሰርቫይቭ አድርጉት። መውደቅ
ያለ መጨረሻ እንዳልሆነ አንደርስታንድ አድርጉ በጊዜ ሂደት። ከዛን ፌሊየር ዴንጀረስ እንዳልሆነ ለራሳችሁ እያስተማራችሁ ትሄዳላችሁ። እኔ ካናዳ ስመጣ አንደርስታንድ ያደረኩት ነገር እሱ ነው። ፌሊየር ለእኔ በጣም ከባድ ነገር ነበር፣ ያለ መጨረሻ ነበር ይመስለኝ። እንደውም አይ ሪመምበር ፈተና የደረሰ ሰሞን ሌትስ ሴይ ትንሽ ራሴን አመመኝ ወይ ማጥናት ደስ አላለኝም እንበል፣ በቃ ወይ ታይም አልበቃኝም ወይ የሆነ የቤተሰብ ኢቨንት ላይ ሄጄ ምናምን ታይም አልበቃኝም፣ ይጨንቀኛል ነው ብላችሁ ፈተና መግባት አልፈልግም። ምክንያቱም እፈራ ነበር በቃ ፌል ማድረግን፣ መውደቅን። ራሴን ስማርት ጋይ ከሚለው ማንነት ጋር ስላያያዝኩት በቃ መውደቅ በጣም ያስፈራኝ ስለነበር ፈተና መሾቅ በጣም ያስፈራኝ ስለነበር እቀራለሁ፣ አመመኝ ብዬ እቀራለሁ። ከዛም በኋላ ሜካፕ ፈተናለሁ ማለት ነው። ሶ ያ ፐርሰናሊቲ አሁን ከፍ እያልኩ ስመጣ ምንም አልጠቀመኝም እውነት ለመናገር። ምክንያቱም when I was doing that ራሴን ከፌሊየር እየደበኩ በሄድኩ ቁጥር፣ ራሴን ያ የስማርት ኪድ ትራፕ ውስጥ እያሰርኩት በሄድኩ ቁጥር ሪል ላይፍ እንዴት እንደሚሰራ አንደርስታንድ ማድረግ እየተውኩ እየመጣው ነበር። መውደቅን እየፈራው መውደቅ ኤግዚስት ማያደርግ ይመስለኝ ነበር። ገብቷችኋል? መውደቅን የሆነ የምሸውደው ሽል ምለው ይመስለኝ ነበር። አት ሰም ፖይንት ግን መውደቃችን አይቀር። ሶ ፕራክቲስ ቢንግ ባድ ኢትስ ፋይን ቱ ቢ ባድ። በቃ መጥፎ ሆናችሁ ተነሱ ድጋሚ። that's all that matters። በድጋሚ the people who succeed are not the smartest, they're the ones who have determination። ሰክሲድ የሚያደርጉት ሰዎች በጣም ስማርት ስለሆኑ ሳይሆን ዲተርሚንድ ስለሆኑ ነው፣ ወድቀው ስለተነሱ ነው። የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ